አብይ አህመድ እና የትግል ጓዶቹ ልጆች እየገደሉ ነው። በመግደልም ብቻ አላበቁም፣ ገሎም እያቃጠሉ ነው። ስለዚህ ሀገር በድንጋይና በሲሚንቶ ብቻ አይገነባም፣ በጥበብ ይገነባል። ሀገር በፖለቲከኞች ብቻ ሳይሆን ከፖለቲካ በተሻለ በጥበብም ይመራል። እንደኔ ለዘላቂ መፍትሄም መታጠብ አለባቸው ብዬ ማስባቸው እጆች አሉ። እነዚህም አሁን ላይ እርስ በእርስ የሚያባሉ እጆች ብዙ ብለናል እኮ እኛ በደርግ ጊዜ ትምህርት ቤት አሬሳ ሳጥን ይዘን አረሳም ዋይ ወያኔ ሞተ ብለን ማለት እንደዛ ያልነው ወያኔ ሲመጣ ወዲያውኑ በቃ ፈንድሻ እየበተነ ደግሞ ግማሹ ተቀበለ እንዳዲስ አለፈ እና ያልፋል ማለት ሁሉም ነገር ያለ እና ያልፋል። ምን ማልፍ ነገር ምን ጠብቃችሁ ነው? እኔ ነው ስታው የሆነ ከሀገር ቤት የመጣው ይመስላል ሞኝ መሰልክ። ያልፋል። የማያልፍ ነገር የለም ለማለት ነው መሰለው። ኦኬ። ስለዚህ ጉልበት ሲኖር ዛሬ ጸጥ ስላረክ ማድረግ ስለቻልክ ይሄንን ስቴተስ ኮ ኖርማል ነው ይቀጥላል ማለታችን። ያው እንግዲህ ሰራተኛ አንተ ሽንት ቤቱን መሸግበን ነው እንዴ? አፍርስ እንጂ ነው። አፍርስ፣ ቶሎ በል በቃ ቶሎ በል አፍርስ፣ ቶሎ በል። ቆይ አንተ በእኔና በአንተ ምክንያት ቤተሰቦቼ ጎዳና ላይ መውጣት አለባቸው? ታረቅ። መጀመሪያ ስሚ፣ ይሄ የተጻፈ ነገር ነው፣ ፕላን ነው። ይኸውልሽ ፕላን እኔ አይደለሁ ፕላን ይሄ ጸም ምናምን እኔ ምን ሰራዬን ነው የምሰራው። ይኸውልሽ ቤተሰቦችሽ ብቻ አሉ፣ እናትና አባትሽ ብቻ አይደለም። እና ይኸውልሽ አደባባዩ ከተሰራ በኋላ 4 አስፓልት አለው። አንደኛው አስፓልት ቀጥታ ይሄድና ቀጥታ ሄዶ ማለት ነው ያቺ ይሄ ቦርኮ ምን ያደርግልሻል ፈንጊው ምናምን ስትልሽ የነበረችው አክስትሽን እንዴ ጭራሽ አክስቴን ቤት ስሚኝ፣ የእሷን ቤት ሁለት ለሁለት መሀል ለመሀል ከፍሎት ያልፋል። አረ እግዚአብሔርን ፍራ። እኔ ምንም ማረጋች። ይኸውልሽ ይሄንን ሁሉ ነገር ሳረግ ይሄ በጸብ በኔና ባንቺ መሀል በነበረው ነገር አንቺ ለመበቀል አስቤ ምናምን ከመሰለሽ እናቴ ተሳስተሻል። ፕላኑ ነው ተላላ በእንግዲህ እናቴ ጎዳና ላይ መሰጣት ዘመን እንግዲህ ተሰጭ እንግዲህ እናቴ አብይ አህመድ እና የትግል ጓዶቹ ልጆች እየገደሉ ነው። በመግደልም ብቻ አላበቁም፣ ገሎም እያቃጠሉ ነው። ስለዚህ እንደዚች ሀገር ዜጋም በጣም ውስጤን ነክቶታል ማለት ነው። ስለዚህ ስሜት የተደበላለቀ ነው። ይሄ ነገር በአስቸኳይ የማይቆም ከሆነ አሁን ጠቅላይ ሚኒስቴሩ የሚለፉት ነገር ከንቱ ነው የሚሆነው ማለት ነው። ገዳዮች ለፍርድ የማይቀርቡ ከሆነ ገዳዮች ትክክለኛውን ፍርድ የማያገኙ ከሆነ ፍቅር ብቻው ምንም አያደርግም። ለኔ ፍቅር የሚያስፈልገው በፍቅር ለሚሸነፍ ሰው ነው። እባክህ እየተባለ ንጹሃን ዜጋን የሚገድል ኃይል ካለ እንግዲህ ፈጣሪም የሱ ገደብ እንኳን አለው እኮ ፈጣሪም ታግሶ መጨረሻ ላይ ኃጢአተኛውን ይቀጣል አይደል? እና የተደበላለቀ ስሜትን የተሰማው ህዝብማ መስኪን እኮ ነው። ምንም ፍራሽ በለው መሪዎቹ ነው መተኛት ያቃታቸው እንጂ ሲጠግቡ ማለት ይሄን ህዝብ ምን ትለዋለህ አንተ? የዚህ ሀገር ዜጋ ኢትዮጵያዊን አይደለ? ምናልባት ስለ ህዝቡ ይሄን አይነት ጸባይ ያለው ህዝቡ እንደዚህ አይነት ነገር ነው ክፉ ነው ደግ ነው ላንተ አልነግርም። ዕውቀትን ማሳነስ ይሆንብኛል። ምክንያቱም የዚህ ሶሳይቲ ማህበረሰብ ከዚህ ሶሳይቲ ስለወጣ ማለት ነው። የሚገርመው ነገር ይሄ ህዝብ ተቃዋሚ ነበር። በዚህ ሀገር ላይ የስልጣን ሽግግር ተደርጎ አይደለም ማለቴ መንግስትን የሚቃወም ሌላ ፓርቲ በስልጣን ላይ ወጥቶ አይደለም። ይሄ ህዝብ ችግሩ የሚሰማው ያጣ እንጂ ችግሩ ከተቃዋሚ ፓርቲ ወይ አገሪቷን ሲመራ ከነበረው ፓርቲ አይደለም። ይሄ ህዝብ መገደል አይፈልግም። ይሄ ህዝብ በግፍ መሰቃየት አይፈልግም። ይሄ ህዝብ ያለ አግባብ መዘረፍ አይፈልግም። ጎንበስ ስላሉለት ብቻ ነው እንጂ ዛሬም መገደል አለ። ገብቷል? ይሄ ምስኪን ህዝብ የሚገድል አካል አንደኛ ከዚህ ማህበረሰብም የወጣ ነው ብለህ መገመት ያስቸግራል። እና ስለ ህዝቡ ምን እነግርሃለሁ? አንተም ታውቀው ህዝብ አይደለህ እንዴ አንተ? አስመራ ከአዲስ አበባ 1000-2000 ኪሎ ሜትር ነው። ከዚህ አሜሪካ፣ አውስትራሊያ ምናምን ሄደናል እኮ ከተጠራን እንሄዳለን። ምን ችግር አለ? እቺ ቀላል የሰፋጣ ሀገር አይደለች ማንንም ይቀልድባት። ዛሬ በከንቱ በቀልድ በሳቅ በፌዝ በሽሙጥ በአሽሙርና
በተራ መዝናናት ሀገራችን ፈራርሳለች። ብሔርተኝነት አሁን ነው የሚያስፈልገው። ብሔርተኝነት ለኢትዮጵያዊነት። አንዳንድ ሰዎች አሁንም መንግስቱ ኃይለማርያም የሚፈሩ ሰዎች አሉ። እንደማይሰራ ግድ የለም አሁን ምንም አያመጣም። በቃ አለቀ። መግለጫ ቢያወጣ ሰዓት እላፊ ቢያውጅ ማንም አይሰማውም። በቃ አለቀ። አይገርማችሁ? አሁን የሚያልፍ ይመስላል። ያፈሳ እኔ ታላቅ ወንድሜ ቀሚስ ለብሶ ካልሲውን ኪስ ውስጥ ከቶ ነጠላ ዘቅዝቀውለት ሰዎች ምናምን እንትን አስደርጎታል። መንግስቱ አለፈ። የማያልፍ የለም። ኢህአዴግዬም አለ። አይገርምም ወይ? ቆይ አይገርማችሁ? እኔ መቼም የእውነቴን ነው የምልህ። እድሜ 40 ምናምን ከዘለለ 50 ምናምን ወደኛ እንዲህ ከመጣ እዚህ ዝም ብለህ ስግጥ አትበል። ያልፋል። የምሬ ያልፋል በል። አዎ ያልፋል። እና በጣም ብዙ ብለናል እኮ እኛ በደርግ ጊዜ ትምህርት ቤት ሬሳ ሳጥን ይዘን አረሳም። ዋይ ወያኔ ሞተ ብለን ማለት ነው። እንደዛ ያልነው ወያኔ ሲመጣ ወዲያውኑ በቃ ፈንድሻ እየበተነ ደግሞ ግማሹ ተቀበለ እንዳዲስ አለፈ። እና ያልፋል ማለት ነው። ሁሉም ነገር ያልፋል። እና ያልፋል። ምን ማያልፍ ነገር ምን ጠብቃችሁ ነው? እኔ ነው ስታው የሆነ ከሀገር ቤት የመጣው ይመስላል። ሞኝ መሰል። ያልፋል። የማያልፍ ነገር የለም ለማለት ነው። ከህዝብ የሚደበቅ ነገር ነው እና ምልክቶች አሉ፣ ክሊር የሆኑ ምልክቶች አሉ። እና እኔ ተስፋ የማደርገው እነዚህ ሰዎች ከወያኔ ላይ የደረሰውንም አይተው ዞሮ አሁን ያኔ አቶ መለስ ንጉስ በነበሩበት ኃይል በሙሉ በነበራቸው ጊዜ ኤርትራ ከተገነጠለ በኋላ ምንድን ነው ያሉን? መጥተው እኛ ኤርትራ ከዚህ በኋላ ደክሞናል፣ ጦርነት ሰልችቶናል፣ ህዝብ ሰላም ነው የሚፈልገው። አይ የምትሉ ካላችሁ መንገዱን ጨርቅ ያድርግላችሁ ነው ያለን አይደለም። መንገዱን ጨርቅ ያድርግላችሁ ማለት የታባሽ ትሄጃለሽ ነው በሌላ ቋንቋ። በዲፕሎማሲ ቋንቋ ግን መንገዱን ጨርቅ ያድርግላችሁ ነው። የት ምንም ማድረግ እንደማንችል ስልጣኑ በእነሱ ቁጥጥር እንደሆነ ማንም የተደራጀ ኃይል እንደሌለ ሌላ ልዩነት። ያ ግን ምን ያክል ጊዜ ሊወስድ እንደሚችል አያውቁትም እነሱ። ሁላችንም አያውቁም። ሄደ 20 ምናምን ዓመት 27 ዓመት ቆየ። ያንን ያክል አስኬዱት። ስለሄደ ብቻ ኤትኒክ ፌዴራሊዝም የሰራ መሰላቸው። የሰራው እኮ እነሱ ፓወርፉል ስለሆኑና ሌላው ደካማ ስለነበረ ነው የሰራ የመሰለው። ኦኬ። ስለዚህ ጉልበት ሲኖርህ ዛሬ ጸጥ ስላረክ ማድረግ ስለቻልክ ይሄንን ስቴተስ ኮ ኖርማል ነው ይቀጥላል ማለት አችልም። አሁንም ያለው ኃይል ይዟል፣ ኃይል አሸንፏል አይደለም። አስተሳሰቡን ካላስተካከለ በትክክለኛ መንገድ ላይ ካላስቀመጠ በስተቀር አይ ስትነሽ እንቀጠቅጥሻለን እየመጣን በሚል እልህና እንትን የምንሄድ ከሆነ ወያኔ 27 ዓመት ነው፣ ይሄኛው ደግሞ አይ ዶንት ኖ ሃው ሜኒ ይርስ ብቻ የፈጀውን ይፈጃል እንጂ ወደ ገደል ነው የሚሄደው። ያንን እርግጠኛ መሆን ይችላል። ስንት ይጠፋል፣ ስንት ህዝብ ያልቃል፣ አገሩ ይቀጥላል ወይ ምናምን ብዙ ጥያቄዎች አሉ። ግን ወደ ጥፋት ብቻ ነው የሚሄደው እና የሚያዋጣን ኢትዮጵያዊነትን ማቀንቀንና ይህንን መርዘኛ የሆነ ህገ መንግስት በዘር ላይ የተመሰረተ ህገ መንግስት as soon as possible መቀየር ነው የሚያዋጣን። the way out, the only way out እዚህ ቦታ የኔ ነው፣ ይሄ የትግሬ ነው፣ ይሄ የኦሮሞ ነው፣ ይሄ አማራ ነው የሚለውን መስመር ማንሳት አለብን። የወልቃይት የሌላውም ሁሉም ነገር ችግር የሚፈታው እንደመለስ እኮ ወልቃይትን ባያጥሩ አንደኛ ባያጥሩና ባይከልሉ ኖሮ ግን በነበረው ሁኔታ ቢያጥሩትም እንኳ
እና የትግራይ ክፍለ ሀገር አካል ነው ቢሉም እንኳን ግን በአማርኛ አትናገሩ፣ በአማርኛ አትማሩ፣ በአማርኛ እንዳንሰማችሁ ባይሉ ኖሮ ይህ ችግር አይመጣም። ምክንያቱም መንግስት እንደሚያስፈልገው ባስፈለገ ጊዜ እንዳስፈላጊነቱ የሀገሪቷን ቅርጽ የመቀያየር መብት ሊኖረው ይገባል። 14 ክፍለ ሀገር ነበር፣ 10 ምናምን ሊሆን ይችላል፣ ወደ 4 ሊቀየር ይችላል፣ ወደ 30 ሊቀየር ይችላል። መንግስት አስፈላጊ ሆኖ ባገኘው ቁጥር የትኛውንም አካባቢ ከየትኛው አካባቢ ጋር እያገናኘ ለልማት ለተለያየ ጉዳይ እንደፈለገ ስትራክቸር ማድረግ ይችላል። አንድ ሀገር ነዋ። እነሱ ወዴት ሄዱ መሰለ? ማስመር ብቻ አይደለም፣ አትናገር ይህን ቋንቋ፣ በዚህ ቋንቋ እንዳትማር ማለት ጀምሮ ግልጽ የሆነ እንትን ውስጥ እንጂ እንደዛ ባይሆን አገራቸው ነው እኮ አገራችን ነው የሁላችንም እኮ የትም ሄደን ያ ኮንዲሽን ነው መፈጠር ያለበት the whole country throughout the country ያ ሲፈጠር ብቻ ነው እንጂ አሁንም በጣም ቴንስ የሆነ ነገር አገሪቷ ውስጥ አለ። ባንዲራዎች ይሰቀላሉ፣ መዝሙሮች ካልተዘመረው ይባላል ምናምን ይባላል። ዝም ስላለ ችግር የለም ማለት አይደለም። ሰው ዝም ያለው አቅም ስለሌለው ነው። አቅም አሳጥተኸው ግን ለረጅም ጊዜ ልትቀጥል አትችልም። at some point ወያኔ እንደሆነው ይሆናል ማለት ነው ወይ አገሩ ይፈርሳል። እኔ አሁንም አገሩ ይድናል ብዬ የማስበው ኢትዮጵያ ይድናል ብዬ የማስበው ይሄ የዘር አደረጃጀት ተቀይሮ ኢትዮጵያውያን ሆነን ሁላችን አንድ ጥያቄ ልጠይቅ፣ እንደው ልጠይቅ፣ ሁሉንም የሚሰማውን ሰው ልጠይቅ። ኢትዮጵያ ውስጥ አሁን አንዱ ዘር ከሌላው ዘር ጋር ይጋባል ዛሬ? እኔ ተመልካቾች መልሱ፣ ሪሰርች አላረኩም። እስቲ እያንዳንዳችን እንጠይቅ። ባሎቻችሁን ፍቱ፣ ሚስቶቻችሁን ፍቱ በሚባልበት ሀገር ኦፊሻሊ እንደዛ የተባለ የፖለቲካ ቅስቀሳ በሚደረግበት ሀገር ዛሬ ስንቶቻችንን እንደ በፊቱ እኔ ሳገባ ማነሽ ከየት ነሽ ብዬ አልጠየኩም። ስንቶቻችሁ ጠይቃችሁ እንደሆነ በእኔ ዕድሜ አላውቅም። አሁን ዛሬ ግን ጥያቄ እጠይቃለሁ። የሚጋባ ሰው አለ? ይህን ጠይቁልኝና በዚህ መንገድ ከቀጠልን ከአንድ ከሁለት ጀኔሬሽን በኋላ ምንድን ነው የሚሆን? ኤትኒክ ክሌንዚንግ ማለት ይሄ ነው። ማጽዳት ማለት ይሄ ነው። መከርኩ ዘከርኩ አልሰማ ሲል ይህን ሰውዬ በአደባባይ በግልጽ የውግዘት ቃል አስተላልፌያለሁ። ስለምን በድሮን እንዴት የቆሎ ተማሪዎች ለምነው የሚበሉ የሚያጠኑት ሃይማኖት የሚማሩት ለሀገር ለታሪክ ወገን ለማገልገል ያለ ጥፋት፣ በዚህ ላይ ህፃናት ገና ታዳጊ ህፃናት ከ10 ከ15 ዓመት የማይበልጡ እነዚህ በቦምብ አካላቸው ለመቃብር እንኳን አልበቁም። አንተ ለመቃብር እንኳን አልበቁም። ስጋቸው ተበታትኖ የሰማ ለቅሞ ይበላቸው። ይሄ ስታስበው የኔት ይሄ ምንድን ነው ጥቅሙ? በክርስቶስ ፊት ያስቆመኛል? በጎችን፣ ግልገሎችን፣ ጠቦቶችን አደራ ያለውን ቤዛ የሆነውን ለህዝቡ ኢየሱስ ክርስቶስ ይህን ቃል እንዴት ላልፈው ነው ይችላለሁ? ይህን ማለፍ ስላልቻልኩ ከመጠን በላይ እንግዲህ እኔ ጨረስኩ ማለት ነው። የራሴን ማነኝ አጨብጫቢ ነኝ። በስተግራ ፈዟል፣ በመሃል ላይ ጥሩ ነው አዲስ አጨብጫቢ መጥቷል። በስተቀኝም ምንም አይልም ግን ተዘዝሏል። Stop Amara Demsad in Ethiopia.